Welcome to Abroad Tutorials. እንኳን ደህና መጣችሁ ወደ Abroad Tutorials. In this lesson, we will study the physical properties of alkenes. በዚህ ቪዲዮ ቱቶሪያል ስለ physical properties of alkenes እንማራለን. Let's get started. So by the end of the video, you will be able to describe the physical properties of alkenes, and also you will be able to relate the properties of alkenes to their molecular structure. ስለዚህ ይህን ቪዲዮ አይታችሁ ስትጨርሱ የአልኬን ፊዚካል ፕሮፐርቲን መግለጽ ትችላላችሁ። ፕላስ የአልኬን ፕሮፐርቲ ከሞለኪላር ስትራክቸር ጋር ማያያዝ ትችላላችሁ። Now let us see polarity of alkenes. So alkenes are non-polar molecules. Why? Because carbon and hydrogen have what? Have similar electronegativity values. So alkenoች non-polar molecule ናቸው። ለምንድን ነው non-polar የሆኑት? Because የካርበን እና የሃይድሮጅን electronegativity value ተመሳሳይ ስለሆነ ነው። ስለዚህ remember አልኬን ማለት በካርበን እና ሃይድሮጅን ሲንግል ቦንድ ያለው። እነዚህ ሲንግል ቦንዶች የሚፈጠሩት እንዴት ነው? ሼር በማድረግ ነው የሚፈጠሩት። ሶ ሼሪንግ ምን አይነት ሼሪንግ? ኢኳል ሼር። ለምን? ምክንያቱም የካርበን እና የሃይድሮጅን ኤሌክትሮኔጌቲቪቲ ቫልዩ ተመሳሳይ ስለሆነ ማለት ነው። ስለዚህ ቦንዱ ፖላር ከሆነ ሞለኪሉ ምን አይነት ሞለኪል ነው ማለት ነው? ነን ፖላር ሞለኪል። ስለዚህ ነን ፖላር ሞለኪልስ ናቸው። ለምን ከተባላቸው ምክንያቱም እነዚህ ካርበን እና ሃይድሮጅን ተመሳሳይ የሆነ ኤሌክትሮኔጌቲቪቲ ቫልዩ ስላላቸው ነው ማለት ነው። Now let us talk about the intermolecular forces. So intermolecular forces ስንል the main intermolecular forces that exist in alkenes is dispersion force ወይም ደግሞ London dispersion force ይባላል። ስለዚህ London dispersion force ወይም ደግሞ dispersion force simply is the main intermolecular force that occurs or that these molecules have. አልኬኖች ምን አይነት intermolecular force of attraction ያላቸው? dispersion force ወይም ደግሞ London dispersion force። እነዚህ ፎርሶች they are the weakest forces of all. ለምን? ምክንያቱም እነዚህ ፎርሶች በነን ፖላር ሞለኪውል መካከል ያሉ ፎርሶች ናቸው። And you have to also remember that these forces increase with increasing molecular weight. ስለዚህ dispersion force ወይም ደግሞ London dispersion force molecular weight ወይም ማስ ሲጨምር እነዚህ ፎርሶችም ምን እየሆኑ ይመጣሉ ማለት ነው? እየጨመሩ ወይም ደግሞ stronger እየሆኑ ይመጣሉ። So this is very important. Now, which molecule has higher intermolecular force and why? እዚህ ጋር እነዚህ ካርበኖች ናቸው። አራት ካርበን አለ ማለት እዚህ ጋር 1 2 3 4 5 6 7 ስለዚህ አራት ካርበን ያለው ሞለኪል ነው ሃይ ወይም ደግሞ ሃየር ኢንተርሞለኪላር ፎርስ ኦፍ አትራክሽን ያለው ወይስ ሰባት ካርበን ያለው ሞለኪል ነው ሃየር ኢንተርሞለኪላር ፎርስ? ስለዚህ ሃየር የሚኖረው ይሄ ሞለኪል። ለምን? ምክንያቱም ምን ብለናል? እነዚህ ፎርሶች ወይም ደግሞ ኢንተርሞለኪላር ፎርሰስ ኢንክሪዝ as the molecular weight increases. ሞለኪላር ማስ እየጨመረ ሲመጣ እነዚህ ፎርሶችም ኢንተርሞለኪላር ፎርሶች ወይም ደግሞ ዲስፐርሽን ፎርስ እየጨመረ ይመጣል ማለት። ስለዚህ 7 ያለው ከ4 ካለው የበለጠ ወይም ደግሞ ስትሮንገር የሆነ ኢንተርሞለኪላር ፎርስ አለው ማለት። ሌላው ስለ ስቴት ፊዚካል ስቴት አቶሚክ ቴምፕሬቸር ላይ። ስለዚህ እዚህ ጋር ማስታወስ ያለባችሁ ምንድነው? The physical states of alkenes depend on the number of
on the number of carbon atoms. ስለዚህ እዚህ ጋር የአልኬን ፊዚካል ስቴት በማን ነው የሚወሰነው? በካርበን ቁጥር ነው የሚወሰነው ማለት ነው። ስለዚህ C1 up to C4 exist in gases. C5 up to C17 exist in liquids. And C18 and above exist in solids. ለምን? ምክንያቱም ካርበን ቁጥሩ በጨመረ ቁጥር as carbon number increases, intermolecular force ወይም ደግሞ dispersion force ምን እየሆነ ይመጣል? dispersion forces also increase. ስለዚህ dispersion force ወይም ደግሞ intermolecular force ጨመረ ማለት ምን ማለት ነው? ስቴታቸው ከጋዝ ወደ ሊኩዊድ ከሊኩዊድ ወደ ሶሊድ ወይም ደግሞ በእነዚህ ስቴት ኤግዚስት እንዲሆኑ ምክንያት ይሆናል ማለት ነው። so therefore ከሚቴን እስከ ቡቴን ኤግዚስት ኢን ጋዝ at room temperature ብለናል። ከፔንቴን up to C17 በሊኩዊድ ኤግዚስት እንደሚያደርጉ አይተናል። ከ18 እና አባብ ደግሞ በሶሊድ ስቴት። ስለዚህ ነምበር ኦፍ ካርቦን አተም እየጨመረ ሲመጣ ኢንተርሞሌኩላር ፎርሱ ይጨምራል። ኢንተርሞሌኩላር ፎርስ ጨመረ ማለት ምን ማለት ነው? ሞለኪውሎቹ ለምሳሌ በጣም ከፍተኛ ቁጥር ካላቸው ለምሳሌ ከ18 and above ከሆነ በጣም ስትሮንገር የሆነ ኢንተርሞሌኩላር ፎርስ አላቸው። ስለዚህ ይቀራረባል ማለት ነው። በሶሊድ ስቴት ኤግዚስት እንዲያደርጉ ምክንያቱ ይሄ ይሆናል ማለት ነው። so which molecule exists in liquid state? እዚህ ጋር 1 2 3 4 እዚህ ጋር ደግሞ 1 2 3 4 5 6 7 ስለዚህ ቀደም ብለናል ከ1 እስከ 4 ያሉ በጋዝ ፎርም ነው ኤግዚስት የሚያደርጉ ኦር ስቴት ማለት ነው። 7 ደግሞ ከ5 በላይ ያሉ 5 እና ከ5 በላይ ያሉ እስከ 17 ያሉ አልኬኖች በሊኩዊድ ስቴት ነው ኤግዚስት የሚያደርጉ። ስለዚህ ይሄ በሊኩዊድ ስቴት ነው ኤግዚስት የሚያደርገው ማለት ለምን? ምክንያቱም በጋዝ ስቴት ከሆነ እነዚህ አራት ሆኖ ኢንተርሞሌኩላር ፎርስ ምንድነው ማለት ሎወር ነው ማለት ስሞለር ነው ማለት ምን ማለት ነው? ሞለኪውሎቹ በጣም የተራራቁ ናቸው። ምክንያቱም በጣም ስትሮንግ ስላልሆነ እዚህ ጋር ደግሞ ኮምፔር እያደረግን ባለ ሰባቱ ከዚህ አንፃር ከአራቱ አንፃር ስትሮንገር የሆነ ኢንተርሞሌኩላር ፎርስ ነው። ለምን? ሞለኪውላር ማሱ ትልቅ ስለሆነ። ትልቅ ነው ማለት ምን ማለት ነው? ኢንተርሞሌኩላር ፎርስ ትልቅ ነው ማለት ምን ማለት ነው? እነዚህ ሞለኪውሎች እንዲቀራረቡ ምክንያት ይሆናል ማለት ነው። በዘርፎር በሊኩዊድ ስቴት ኤግዚስት እንዲያደርግ ምክንያት ይሆናል ማለት ነው። ሌላው ኢንተርሞሌኩላር ፎርስስ እናያለን። ኢንተርሞሌኩላር ፎርስስ ማለት ምን ማለት ነው? ኢንተር ማለት በሁለት ሞለኪውሎች መካከል ለምሳሌ አሁን ይሄን look at this molecule በዚህ ሞለኪውል እና በዚህ ሞለኪውል ያለው ፎርስ ይሄቺ ምን ትባላለች? ኢንተርሞሌኩላር ፎርስ እንላለን። ወይም እዚህ ጋር ይሄ ሞለኪውል ከዚህ ሞለኪውል ይሄ ኢንተራክሽን ኢንተርሞሌኩላር ፎርስ እንላለን። አሁን ቀደም ብለናል አልኬኖች ነምፖላር ናቸው። ነምፖላር ሞለኪውሎች ናቸው። ነምፖላር ሞለኪውሎች ከሆኑ ፕራይመሪሊ ዲስፐርሽን ፎርስ ወይም ደግሞ ለንደን ፎርስ የሚባል ኢንተርሞሌኩላር ፎርስ ናቸው። and this is the weakest of all weak ሌላው እዚህ ጋር ማወቅ ያለብሽ ምንድነው? these forces increase with increasing molecular mass molecular mass ሲጨምር ኢንተርሞሌኩላር ፎርስም አብሮ ይጨምራል። እነዚህ ፎርሶች ማስ በጨመረ ቁጥር ስትሮንገር ይሆናል። ስለዚህ ምን ማለት መሰለሽ? ለምሳሌ አሁን CH4 እና ኢቴን ብናወዳደር የማን ነው
ትልቅ ኢንተርሞለኪላር ፎርስ ኤክስፔክት ይደረጋል የኢቴን። ለምን? ምክንያቱም ነምበር ኦፍ ካርበን አተም ጨመረ ማለት ነው፣ ምን ማለት ማሱ ጨመረ ማለት ነው። ስለዚህ የዚህ ማስ ወይም ሞላር ማስ ትልቅ ስለሆነ you would expect the intermolecular force of ethane to be higher than the intermolecular force that exists between methane. ስለዚህ ጋር እነዚህ ካርበን ናቸው። so we have 4 carbon atoms ማለት ነው። እዚህ ጋር ደግሞ 1 2 3 4 5 6 7 አይደል? ስለዚህ ይሄ ሞላር ማሱ ወይም ደግሞ ክብደቱ የዚህ ትልቅ ስለሆነ is higher ትልቅ ስለሆነ ኢንተርሞለኪላር ፎርሱ የዚህ ምንድነው ማለት ነው? ግሬተር ነው ወይም ደግሞ ስትሮንገር ነው። ስለዚህ ትልቅ የሚሆነው የዚህ ነው። The physical state of alkanes depend on the number of carbon atoms. So as you can see here, from carbon 1 up to carbon 4 ያሉት በምን ኤግዚስት የሚያደርጉት በጋዝ ስቴት፣ whereas carbon 5 እስከ carbon 17 ያሉት ደግሞ በሊኩዊድ and then carbon 18 and above ደግሞ ያሉት በምን ኤግዚስት የሚያደርጉት በሶሊድ። now the question is why? ለምን? አሁን እዚህ ጋር ቅድም ብለናል ካርበን አተሙ as the number of carbon atoms increase ምን ብለናል? ኢንተርሞለኪላር ፎርሱ ወይም ደግሞ ዲስፐርሽን ፎርሱ ምን ይሆናል? ይጨምራል። ፎርሱ ኢንክሪዝ። ስለዚህ ዲስፐርሽን ፎርሱ ስለሚጨምር ምን ማለት ነው? አሁን ዲስፐርሽን ፎርስ ጨመረ ማለት ሞለኪውሎቹ በጣም ይጠጋጋሉ ስትሮንግ ሲሆን። ስለዚህ ምን ይሆናል ማለት በጣም ስትሮንግ ከሆነ ከጋዝ ከሊኩዊድ ወደ ጋዝ ወደ ሶሊድ ኤግዚስት ለማድረግ ምክንያት ይሆናል። ስለዚህ ጋር which molecule exists in this state ነው ማለት የተባለ አሁን እነዚህ ካርበን ናቸው። so we have 4 carbon atoms እዚህ ሞለኪል ማለት ነው። so አሁን 4 ስላለን በምን ስቴት ነው ኤግዚስት የሚያደርገው ማለት በጋዝ ስቴት ነው። ኤስ 1 2 3 4 5 6 7 ስለዚህ 7 ስለሆነ በሊኩዊድ ስቴት ነው ኤግዚስት የሚያደርገው ማለት ነው። so በሊኩዊድ ስቴት ኤግዚስት ለምን እንደሚያደርገው ምክንያቱም ዲስፐርሽን ፎርሱ is what? Is greater in this molecule than this one. The other point is boiling and melting. So remember that the boiling point of alkenes increase as the number of carbon atoms increase. Why? Because of what? A stronger dispersion. ቀደም ብለናል ካርበን አተሙ ሲጨምር ማለት ምን ማለት ነው? ሞላር ማሱ ስለሚጨምር ኢንተርሞለኪላር ፎርሱ ማለትም ዲስፐርሽን ፎርሱ እየጨመረ ይመጣል። ስለዚህ ቦይል ማለት ምን ማለት ነው? ከሊኩዊድ ወደ ጋዝ መቀየር ማለት ነው። ስለዚህ ምን ማለት ነው? ብዙ ኢነርጂ ያስፈልጋል ምክንያቱም ስትሮንገር ዲስፐርሽን ፎርስ ስላላቸው ማለት ነው። ሜልቲንግ ፖይንት ነው ሶሊድ convert ማድረግ ነው። ስለዚህ it requires more energy ማለት ነው because it has stronger dispersion force. We have seen that alkenes are nonpolar. Do you remember? nonpolar ከሆነ nonpolar ላይ dissolve ነው። ስለዚህ ችን ሩል ማስታወስ አለብሽ። like dissolve like ማለት nonpolar ከሆነ nonpolar ላይ dissolve ፖላር ከሆነ ፖላር ሞለኪል ላይ ዲዞልቭ። ስለዚህ ውሃ ፖላር እሺ፣ ይሄ ፖላር ስለሆነ አልኬንስ አር ኢንሶሉብል ገባሽ? በዚህ ሶሉብል ኢን ዋት ኢን ፖላር ሶልቨንትስ ይቀላል።
now we are going to see the effect of branching. ብራንቺንግ ማለት ምን ማለት መሰለሽ? ለምሳሌ አሁን let's consider these two examples። ለምሳሌ አሁን ይሄ ስትሬት ቼን አይደል የሚባል ወራስ እንደዚህ ካረኩት ይሄ ምን ይሆናል? ብራንች ላይ ብራንቺንግ ወይም ፖይንት እንዲቀንስ ምክንያት ነው። ለምን ከተባለ ምክንያቱም it reduces surface area for intermolecular interactions። surface area ማለት ኮንታክት ኤሪያ ማለት የዚህ ኮንታክት ኤሪያ ከዚህ ጋር ስናነጻጽረው የዚህ ትልቅ ነው አይደል? ስለዚህ ትልቅ ነው ማለት ምን ማለት ነው? ይሄ intermolecular force of attraction ስትሮንገር ይሆናል ማለት ነው። ስለዚህ ስትሮንገር ከሆነ ይሄ አሁን ቦይል ለማድረግ ብዙ ኤነርጂ ይፈልጋል። whereas እዚህ ጋር ስንመጣ ግን because the surface area of this is small ወይም smaller ስለሆነ የዚህ ኮንታክት ኤሪያ smaller ነው ማለት ምን ማለት ነው? intermolecular force of attraction ትንሽ ነው። ትንሽ ከሆነ በቀላሉ ቦይል ማድረግ ይችላል። ስለዚህ የብራንችዱ boiling point is lower than the straight chain. Alright, so which isomer of hexane has the smallest intermolecular force, lowest boiling point, and why? Okay, now let's draw the isomers. So let's 6 ማለት 6 carbon ማለት ነው። ይሄ n ሄክሴን ነው ማለት ነው። ከዛ በኋላ ምን እንደምናደርገው ብራንች እናደርጋለን። 5 እዚህ ጋር 2 ሚታይል ፔንቴናል 3 እዚህ ጋር ደግሞ 3 ሚታይል well, now let's draw the fourth one. ስለዚህ ነው ሶስትና እዚህ ጋር አደርጋታለሁ። አንዱ መጀመሪያ እንደዚህ ነው 3 4 ሁለት እዚህ ጋር 2 3 አሁን ምን ዳይሜታይል ቡቴን ማለት ነው። and then the last one 2 dimethyl ቡቴን። እሺ ስለዚህ እነዚህ አይዞመሮች ናቸው። 5 አይዞመር አሉት። ከነዚህ ውስጥ ትንሹ ኢንተርሞሌኩላር ፎርስ ያለው ነው። ስለዚህ በጣም ኮምፓክት የሆነው ከነዚህ የትኛው? በጣም ኮምፓክት የሆነው ይሄ አይዞመር ነው ማለት። ስለዚህ you would expect that this 2 dimethyl butane to have the lowest intermolecular force as compared to the rest of the 4 isomers. Lowest intermolecular force አለው ማለት ነው። በሌላ ነገር lowest boiling point አለው። So try this on your own.